ሲጀመር እኔ ያው ኢክራም እንዳለችው እንግዲህ ማስረጃ አቅርባለች። አንቺ እንደሰደብሻት አቡዬ ልንገርሽ፣ ጨርሽ ብዬ ነው አዳምጥሽ። እዛ ላይ እኔ ኢክራም አላልኩም። ኮመንቱ እንዳለ ስድብ ነበር። ለእነሱ መልስ እየሰጠው ነው። ለሴቶቹ እንደዚህ አታድርጉ። ኢክሩም ብትሆን በራሷ ስህተት ጓደኛ መወቀስ የለባትም። አስመትታችሁባት ነው እድሏን ወስድ። ኮመንቱ እንዳለ ስድብ ነበር። ላይቬ ላይ የነበራችሁ ሰዎች ለሀቅ ስትሉ መስክሩ። ልጆችሽን ይንሳ። ያልተሰደብኩት ስድብ የለም። ገብቶሻላ? እኮ ቪዲዮን አምጪና እንጠይቃት ኢክራምን ማስረጃ። ልክ እሱ አሁን አንቺ ኖ ላይቬ ላይ እኔ ላይቭ ላይ የመጡ እንደዛ ሲሉ ነው። ለዛ መልስ እየሰጠው ነው። አሁን ያሰማሽው ቪዲዮ እሷ የሰደበችሽን አንቺ እንደዚህ ልትያት የቻልሽን። ለምሳሌ ከአንድ ወንድ ጋር ሳትጨርሱ ወደ ሌላ ወንድ ሄዳችሁ ምናምን ስትይ እሷን አይደለም ካልሽ ኦኬ እንለፈው። ስሟን ስላልጠራሽ መብትሽ ነው። ስክሪን ሪከርደሯ ናት ፎቶ የኢክራምን ፎቶ የለጠፈችው እንጂ አንቺ ከአንደበትሽ ኢክራም የሚል ቃል አልወጣም። ግን ኬዙ የኢክራም እንደሆነ ማንም ያውቃል። እና እንደሷ እንዳትሆኑ ሌሎቹን እየመከርኩ ነው ደግሞ ብለሻል። መሀል አይደል ሴቶቹን እንደሷ እንዳይሆኑ ራሳቸው እንዲችሉ በራሳቸው ችግር ከወደቁ ደግሞ ጓደኛን ተወቃሽ እንዳያደርጉ። እሷንም ነው እኮ ሀቡዬ፣ እሷንም እኮ ነው። እሷን ምሳሌ አድርጌ ነው እኮ እሷንም ምሳሌ አድርጌ ነው። ትክክል ነው ደግሞ ይሄ እውነት ነው። አዎ ግን እንደ ጓደኛ ኢክራምን ራሷን ብትመክሪያት አይሻልም? ሚዲያ ላይ ከአንድ ወንድ ወደ አንድ ወንድ ምናምን ሲባል ሌላውም እንዲላት መንገድ መክፈት አይሆንም? እሱንማ እኮ አብረን ነበር እኮ ትመጣ ነበር ካላይን ከረዥም ጊዜ በኋላ ትመጣ ነበር። አንዳንድ ጊዜ አልፎ እሱን ካወራም ብዙ ነገር አለ። ሀቡዬ አሁን እኔ አስቀይሜ ከሆነ ለህዝቡም ለእሷም ችግር ምን አገባሽ? ስለ ግል ህይወቴ ማን ተናጋሪ ያደረገሽ? እኔ በግል ህይወቴ ምክንያት ነው እዚህ ደረጃ የተደረስኩት። ስለታመምኩ ነው። ሰው ያገባል፣ ይፈታል፣ ህይወቱን ይቀጥላል። አለቀ። አንቺ የሚመለከትሽ ነገር የለም። ጡል አፍሽ በጣም ነው ሰው ያስቀይመው ማለት ነው። ትክክል ላይ የተናገረችው እኔ በዚህ መንገድ ዘልፊያ ከሆነ ካለ ማስረጃውን ታቀርብልን እና አንቺንም እንድንጠይቅሽ እኮ ነው። የሰደብሻት ነገር ካለ ሪከርድ የለኝም ግን ሰምቻለሁ ነው። አንቺ ብቻ ነሽ የሰማሽው? ማዚ ምክርና ስድብ መለየት እንግዲህ የነሱ ነው። ነገርኩሽ እኮ ኮሜንታተሮችን ለእነሱ መልስ በመስጠት ነው እንደዛ ስናገር የነበረው። ስለእናንተ መጥተው ኮመንት ላይ ሲሰድቡኝ እኔ እንደዚህ አይነት ምክንያቱም እኔ አንገት አልቆርጥም። እንዲያነብርግና አላውቅም። አንድ ጊዜ ለሀቡ ላስረዳት። ይኸውልሽ ከመጀመሪያው ጀምሮ ማለት ነው ሀቡዬ፣ እናንተ ብትመክሯት፣ እናንተ እንደዚህ ብታደርጓት፣ እናንተ እንደዚህ የራሳችሁን ስራ እየሰራችሁ እሷን ጥላችሁ እንዳለ ኮመንቱ አልኩሽ እኮ ላይቭ በገባን ቁጥር ይችን 3 ቀን በቃ ይዘውናል በስድብ። ሰውነሽ ይሰማሻል፣ ትናደጃለሽ፣ ትናገሪያለሽ። እኔም ያንን የተናገርኩት እሷ ስህተት በሰራች ለምንድን ነው እኛ ተወቃሽ የምንሆነው? ማለት ጥፋት ነው እንዲህ ሀቡ? አዎ ትክክል ነኝ። ባሏን እንደዛ ማለት ሳይሆን ትክክል ያልሆነ ማዚ ሀቁን ለመናገር ስለ ፐርሰናል ላይፏ ላይ ከወንድ ወደ ወንድ ምናምን ሲባል ያ ነው እሷን ያናደዳት። ስለ ግል ህይወቴ ለምን ተናገረች? ለምን ከአንድ ወንድ ጋር ከዛ ዘላቸው ወደ ሌላ ወንድ ስትሄዱ ሳትቀኙ ሲባል ያ ሞራሉ አነካው። ገባሽ? ማንኛውም ሰው አገባው ፈታሁን፣ በአደባባይ ነው ያገባሁት። የሚያሳፍር ነገር ፈታሁን፣ ሌላ ህይወት ይቀጥላል። ከመዓዛ ጋር ከህይወቷ እንጀራ ትቀንስ፣ አይመለከታትም። ስለ ግል ህይወት ሀቡ ህይወት አይቀጥልም እንዴ? ፈታሁና ቆሜ መቅረት አለብን? ስለዚህ እኮ ይሄ አታክ እያደረገችኝ ነው፣ እኔ መጥፎ ነገር እንድናገር ማለት ነው። ለምን አይመለከታትም? ሲጀመር ነገሩ እሷን አይመለከትም። እኔና ሳራ መሀል በዚህ መንገድ አይደለም የምታስተካክለው። ገብቶሻል? በዚህ መንገድ ነው የሚስተካከለው። ጓደኛ መሀል ገብተሽ እንደዚህ ነው የምታስተካክለው። እኛ አሁን ይህንን ለመፍረድ አንቺ መዓዛን የሰደብሽበትን ቪዲዮ ማየት አለብን። መዓዛ እውነት ከሰደበችሽ ኢክራም ቪዲዮን ላኪልኝና ህዝቡ አይቶ ስለነካችሽ ነው ይባላል። ሶስት ነካሽ ከሆነ ግን ማዝዬ ለሳሪ ተደረበች ነው። ይሄ ደግሞ ትክክል አይደለም። ሶስታችሁም ጓደኛሞች ስለሆናችሁ እኔ 2 ጓደኛሞች ቢጋጩ 2 ጓደኛሞቼ መሀላቸው አልገባም። ከቻልኩ ለማስታረቅ እሞክራለሁኝ። ከሰሙኝ፣ አልሰማም ካሉኝ ዝም ብዬ ራቀላለሁ እንጂ መሀላቸው አልገባም። ነገ ይታረቃሉ። ኢክሩና ሳሪ መታረቃቸው አይቀርም። ያኔ አንቺ ማዝዬ መሀል ትቀሪያለሽ። ስለዚህ በመደረብ ለጓደኛ ትክክል አይደለም።
መምከር ነው። ሁለቱንም በውስጥ መክሮ ለማስታረቅ መሞከር ነው። ግን አይ ራሴን ስለነካችኝ ነው ከሆነ የነካችሽን ያልሽውን ሰደበችኝ ያልሽውን ቪዲዮ አምጪና ይኸው የተናገረችሽ ስለሰደብሻት ነው ብለን ኢክራምን እናገራት። አይቨሪ ካርዱን እየፈለግኩት ነው ሀቡ። እሺ ፈልጊውና ካገኘሽው ኢክራም ትጠየቅበታለች ለምን እንደሰደበች። ኢክራም እኔ ተደርባን የተናገረችኝ ለዛ ነው በጣም የከፋኝ ነው ያለችው። ሱመያና ቱቱ ለምን አልመጡም? ጋይ ሱመያ የምትባለው የሳሪን ፎቶ ለጥፋ ልጇን የረገመች የሳሪ ልጅ በኢክራም የደረሰ ይድረስብሽ ያለችው ሴት ለምን አልመጣችም? ሀቅ ካላት እና ሳሪቲ ኢክራም ላይ መተት ለማሰራቷ ማስረጃ ካላት ትምጣና ማስረጃውን አቅርባለን። እኛም ሳሪን እንውቀሳት። ለምን አትመጣም ሱመያ? ሁላችሁም ሼር አድርጉላት ትምጣ። ዝም ብሎ ግን እንደዚህ በጣም የሰውን ፎቶ ለጥፎ ሰው ላይ እንደዚህ አጸያፊ ነገር መለከክ ያለ ማስረጃ ይደብራል። ሶ ባለመምጣቷ ማስረጃ እንደሌላት ሁሉም የሳራ ጓደኞች ሰድበዋታል። ለምሳሌ ማን ከመዓዛ ውጭ? ቱቱ። ሁለት ነው ማስረጃ ያለን፣ ቱቱ እና መዓዛን የሰደቧት ኢክራምን። መዓዛ መታለች። መዓዛ ለመምከር ብዬ ነው ግን እኔ የተናገርኩት ለሳሪ ተደርቤ ሲሆን ራሴን ነክታኝ ነው ብላለች። ራስሽን የነካችበትን ማስረጃ አምጪ ብለናታል። እየፈለገች ነው ማስረጃው። ማስረጃ ካለ እውነት ነው፣ ከሌለ ውሸት ነው፣ አንቀበለውም። ያለ ማስረጃ ምንም ነገር ተቀባይነት ስለማይኖረው ቱቱ የምትባለው ልጅ ደግሞ ሼር አድርጉላት እና ቱቱ እባክሽ ሼሩ ከደረሰች ነይና ለምን ኢክራም እንደምትሰድቢያት አስረጅን። አንድ ሀገር ላይ ኖራችሁ አንድ ላይ አብራችሁ በልታችሁ ጠጥታችሁ አንድ ሰው እንጃ መሳደብ ትክክል ነው ብዬ አልጠብቅም። ግን ሳራ ላይ የተደረገው ነገር ፌር አይደለም እላለሁ እንደ አንድ ተመልካች። ራሷ ባለቤቷ ኢክራም ሳራ ምንም አልበደለችኝም 2 ዓመት ስትረዳኝ ነበር እያለች ግን ሳራ ላይ ፐርሰናል ጥላቻ ካልሆነ በስተቀር ያለምንም ማስረጃ ተነስታችሁ ቪዲዮ የምትሰሩ ሰዎች እንግዲህ ይኸው ኢክራም ባለ ጉዳዩዋ ተናግራለች። እኔ ሳራ አስመተተችብኝ የሚል ቃል ካፌ አልወጣም። ሳራ በደለች የሚል ቃል ካፌ አልወጣም። ከየት አምጥተው እንደሚያወሩ አላውቅም ያለችው ሰምታችኋላ። ለምን ቪዲዮ አልሰራሽም ታዲያ እንደዛ ከሆነ ስላት፣ ሳራም እኔ ለማኝ ስባል ቪዲዮ አልሰራችም፣ አይኗ እያየ ለማኝ ሲሉኝ ለማኝ አይደለችም ቸግሯት ነው ብላ ቪዲዮ አልሰራችልኝም ነው ናት። ይህ ነገር ዛሬ ከበቂ ጋር ይሄ ነገር አላስፈላጊ ሁኔታ ውስጥ እየሄደ ነው። ኢክሩ ወይ አውሪያት ወይ ታውራሽ ደስ አይልም አለ። ከዛ እኔም ከፋኝ። እኔ የራሴ ችግር አለብኝ። ስሰደብ እንደዛ አጠገቧ ጓደኞቿ እንደዛ ቁም ስቅሌን ሲያወጡ በጣም ያስጠላ ንግግር ነው። ሀቡ አይተሻላ። ስለ ግል ህይወት ነገች አፏን ስከፍት እሷ ታያላለቻትም። ታይታቂያታለሽ በውስጥ ንግግር ክርስትና ነበረቻ እንጠይቃት ትናገር። እስከ ዛሬ እስከ መቼ እኔ ማንን አስፈራርቼ አውቃለሁ? እስቲ ንገሪኝ። አስፈራርቼ አውቃለሁ? ሰው ማንንም አላስፈራራም። ገብቶሻል? በዛን ሰዓት ታወል አለችም። ስለዚህ እኔ እስካልተናገርኩ ድረስ ሰው ከየትም አምጡ። ከዚህ በኋላ ብዙም ልትባል ትችላለች ሳራ። ገብቶሻል? ግን ይሄ እኔ ብያለሁ ማለት አይደለም። እኔም ብዙ ነገር ልባል እችላለሁ። እሷ አላስቆመችም አይደለ? እኔም ዝም አልኩኝ። በቃ ስላላልኩ ከኔ ስላልወጣ ለሳሪቲ ድሉ እንስታት። እስካሁን ከገባች ምንም አላወራችም ደረሰኝ ከመላክ ውጭ። ስለዚህ አሁን ሳሪቲ ተናገሪ። ነገራችን አቡ እኔም ቪዲዮ አለ ነው ያልኩት። አንቺ በጣም ብዙ ምንድነው የምሰማው፣ አንቺ በኢክራም እንደፈመሽ ተጠቅመሽባት እንደጣልሻት ነው ሰው የሚያወራው። ስለዚህ ይህንን ነገር አብራሪ። አመሰግናለሁ አቡ። ግን በነገራችን ላይ እነሱ ወጥተው ሲናገሩ ይህም ብቻ አይደለም አቡ። ገና ትናንትናና ከትናንት ወዲያ በነበረው ጸብ ራሱ ወጥታችሁ እንዳትናገሩ አቁሙ ካላስ እናንተ በተለይ ማዕዚ አንቺ የልጆች እናት ነሽ። ልጆችሽ ምንም አይነት ነገር ቢሆኑብሽ በኋላ እንዳታዝኒ። እኔ ሰራተኛ ነኝ፣ እኔ ታዋቂ ነኝ፣ ለእኔ የሚከላከልልኝ ሰው አለ። እባካችሁ ብዬ ደጋግሜ ተናግሬያለሁ። ሀቡ ተናግሬያለሁ ብያለሁ። ከዛ ውጭ አንድ ነገር ልንገርሽ፣ እኔና
ኢክሩ ጓደኛ ነን፣ በጣም ጓደኛ ነን። አሁን አይደለም የድሮ ጓደኛ ነን። ግን ልንገርሽ እኔ ማንም ተጠቃሚ አይደለሁም። መፈመስ አለመፈመስ የአንቺ አስተሳሰብ ነው። እኔም ሰው ቤት ነበር የምሰራው። ከሰው ቤት ተነስቼ ነው እዚህ የደረስኩት። እኔ እሰራለሁ፣ ሰራተኛ ነው። ስለዚህ ፌመስ መሆን ብርቅ ነው እንዲህ ድንቅ ነው እንዲህ አይደለም። ስለምሰራ አገኝቻለሁ፣ እግዚአብሔር ይመስገን። ተለውጫለሁ፣ እግዚአብሔር ይመስገን። ከዛ ውጭ እኔ ኢክራምን ተጠቅሜባት ከሆነ ይኸው ትናገር። ምን አብሬ ድሬ ሁዬ እኮ ነው የምልሽ። ኢክራም ትናገር። የተጠቀመችብሽ ነገር አለ ሳሪ? ኢክራም እኔ ምንም ስለዚህ ነገር ተናግሬ አላውቅም። አቡዬ ገብቶሻል? ሳሪ አንቺ ጓደኛ በመሆኗ የተከፈላት ነገር አለ፣ ያገኘችው ጥቅም አለ። ለምን እንደዚህ እያሏት ነው? ሳሪ ኢክራምን ተጠቅማባት ጣለቻት፣ ኢትዮጵያ ስትሄድ ረሳቻት፣ ተወቻት እያሉ ነው ስለማያውቁ እነሱ። እናንተ ማብራሪያ ሰጥቻ ከዚህ በፊትም ብዙ ነገር ተብላለች በዚህ ጉዳይ ላይ ጊቢና ተናገር ያለች። ስለዚህ ነገር ማውቀው ነገር የለም። በውስጥ መታ አንዷ ሳራና ሪም አስደግመውብሻል የሚባለው እውነት ነው አለችኝ ማለት ነው። እንዲህ አይነት ነገር በፍጹም የለም። ብሎክ ነው ያረኳት። በፍጹም የለም ብዬ ለሳራ ጨመሯት። እዚህ ውስጥ ሪም እና አንቺ ጓደኝነት አላችሁ? እንዲያብራችሁ ስራ የሆነ ጊዜ ከሪም ጋር ትሰሪ ነበረ። ከዛ ጓደኛ ነበርን፣ እንደ ጓደኛ ነበርን ማለት ነው። ብዙ ነገር አሳልፈናል። ስለዚህ ሳራን ሄጄ ራስሽን ጠብቂ እከሌ እንዲህ እያለችሽ ነው፣ ገብቶሻል፣ እንዲህ እየተባለ ነው ከማለት ውጪ ምንም የተናገርኩን ነገር የለም። ገብቶሻል። ሰው የፈለገ ይረዳል፣ ያግዛል፣ ያልፈለገ ይተዋል። አሁንም ትችቶች አይቆሙም። ያ ማለት ደግሞ ኢክራም ብላለች አይደለም። እኔ ብዙ ችግር አለብኝ ሀቡዬ። እከሌ እንዲህ ያለ የእያንዳንዱን 1000 ሰው ሳራን ቢሰድብ እያንዳንዱን እየተከተልኩ አይደለም አልልም። አጠገቧ ያሉ ሰዎች እንደዛ ሲዘልፉኝ እኔ አልደረሰኝም ቪዲዮ። ሳራ ተው ያለች ተነስቶ ነው ግን ህዝቡ ከምን ተነስቶ ነው እንደዚህ የሚለው? ከምን ተነስቶ ነው? ተጠቅማባት ጣለቻት፣ ታሰራችባት፣ እድሏን ወሰደች። ይኸውልሽ አቡዬ ይሄ ነገር አንድ ጊዜ ብቻ አይደለም። ለአንዴና ለመጨረሻ ነግርሽና ነው ይወጣለሁ። ምክንያቱም በቃ ጨርሻለሁ። ሰ ሀቡ ይሄ አንድ ዛሬ ብቻ አይደለም ሀቡ። እኔ ቪዲዮ ከቀን ቀን እልክልሻለሁ። ከቀን ቀን ሀቡ ልንገርሽ፣ አንድ ወዳጅሽ የሆነ ሰው፣ አንድ ጓደኛሽ የሆነ ሰው በዚህ ሰዓት፣ በዚህ ቀን፣ በዚህ ጊዜ ሀቡ በርበሬ ላይ እንትን ጨምራችሁ፣ ሽሮ ላይ እንትን ጨምራችሁ ብሎ በሚባልበት ሰዓት ኢክራም ለኔ ነው እንደው መቆም ያለባት። ለኔ ገብቶሻል? ለኔ ኢቭን በውስጥ እንኳን መጣ ምን ተፈጥሮ ነው ሳሪ አላለችኝ። እኔ እርዱ ስል ለምን አልቆመችልኝ? መጀመሪያ ለምንድን ነው እኔን ያልጠየቀችኝ? ወይም ደግሞ አሁን ባለው ሁኔታ ነገር ይህንን ከማየት አንጻር ነው ሰው ተረዳሽኝ ብር ነው የረዳች ብላለች። እኔ ግን ከ400 ሺህ ብር በላይ ይኸው ለአንቺ ደረሰ ይሰጥችሻለሁ። ይሄ ደግሞ አቡ ለአንድ ሰው ለመነሻ የሚሆን ለመድረሻ ታዩ የላኩልሽን ራሱ ቮይስ አዳምጭ። የላኩልሽ እኔና ኢክሩ እንደ ጓደኛ የምናወራውን የላኩልሽን እዩ። ቁጭ ስትይ አዳምጭው፣ ዝም ብለሽ አዳምጭውና ሁል ጊዜ ምን ምሳሌ አድርጊኝ። ሰው ሲለወጥ፣ ሰው ሲያድግ፣ ሰው ሲሰራ ስለማይወደድ ብቻ ነው። ገባሽ? እኔ ማንንም ርዝቅ መወስድ ሴት አይደለሁም። እግዚአብሔር ይመስገን እኔ የራሴ ርዝቅ አለኝ፣ የራሴ ሲሳይ አለኝ። አቡ አመሰግናለሁ፣ ነፃ ስላወጣሽልኝ፣ ገለልተኛ ስላደረግሽኝ። ከዚህ ውጭ ማዕዚም ኤክስኪውዝ ትጠይቃለች። የልጆች እናት ናት፣ ስራ ትስራ። ቱቱም ኤክስኪውዝ ትጠይቃለች። ችግር የለም። ለምን እንደሆነ ታውቂያለሽ? ልሽ እንደ ጓደኛ ማዕዚ እና ቱቱ ስሜታ የሆኑ ስለተናገሩ እሷን ህዝብም ስለተጠየማቸው ይቅርታ ይጠይቃሉ። ሀቡዬ ችግር የለም። አንቺ ተበዳይ ነሽ። እውነቱን ለመናገር ሀቡዬ ችግር የለም። እኔ አልተበደልኩም። ሀቡ ስሚ፣ እኔ ሀቡዬ ልንገርሽ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ስሚ ሀቡ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ለምን እንደሆነ ታውቂያለሽ? ኢክሩ ነው የምላት። እኔ ሰው ሳራ ካለኝ እንዳገለልኝ ነው የምቆጥረው። አመሰግናለሁ አቡዬ፣ በጣም ቴንኪዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወደፊት እኔም የዘራሁትን አጭዳለሁ፣ እሷም የዘራችሁን ታጭዳለች። ቴንኪዩ አቡዬ። ከዚህ በላይ የምትፈልጊው መረጃ ካለሽ ከእኔ በላይ ደግሞ እንግዲህ ሪም ጎልድ በዚህ አጋጣሚ ወልዳለች፣ ሳላመሰግናት አላልፍም። ለኢክራም ከእኔ የበለጠ በጣም ሰክሰስፉሉና
ኢክሩን ሰፖርት ስታደርግ ነበረ፣ ስትሰማኝ ነበረ፣ አይዞሽ ስትል ነበረ። ሪም ጎልድ ናት። ሪም ጎልድን ማንሳት እፈልጋለሁ። ጊቢ ስለዚህ አቡዬ ከዚህ በላይ አልቋቋምም። ምክንያቱም ለምንድን ታውቂያለሽ እኮ ምንድነው ማትቋቋሚ? ሳሪ እኔ እንድናገር እድል አልሰጠሽኝም። ጉዳዩን እንዳየሁት ከሀቅ እስከ ምን ጠየቄ ደብተር ላይ ጽፌ እንደተረዳሁት አንቺ እዚህ ጋር ተበዳይ ነሽ። አንቺ ያደረግሽው ለእኔ 8 ደረሰኝ ልከሽልኝ ካልኩሌት አድርጊያለሁ። አንዲት ጓደኛዋን ኢትዮጵያ ገብታ 562,000 ከሚዲያ ለምናም ከራሷም ከኪሷ ረድታለች። ከዚህ በላይ አንድ ሰው ምንድን ነው ለአንድ ሰው ሊያደርግ የሚችለው? ተው የእናታችሁ ልጅም እኮ ቢሆን ያቅሙን ሞክሮ ካልቻለ ህይወት አላት እኮ እሷ እኮ ጋር ላላት ስራ አላት። ሊሄድ ስለሆነ እንደሚሄድ ሳራ ታውቃለች። እነዛ ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። እኔ ስምኛ አዳምጪ አለማለት የኔ መብት ነው። ምክንያቱም አቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ አቡ ጎርፍ ተጥለቅልቆብኝ ቤቴ አይተሻል። ፊ እንጀራ ጎርፍ ተጥለቅልቆብኝ ቤቴ ውሃ ገብቶብኝ ይሄ መብቴ ነው አለማለት። ውሃ ገብቶብኝ ተጥለቅልቆብኝ ስንት ቀን ስራ ፈትቼ እንደገና ገብቼ ሰፖርት አርገውኝ እኮ በጣም ነው እንዲ ኢክሩ እንዴት ነው ሽምላት እሷን ለምን አላለች ነው አንቺ ስለምን አላልሻትም? ጎርፍ ተጥለቅልቃ ወድቃ እንደገና እንደ አዲስ የተነሳች ይቀድማል። እኔ እኮ ኤርፖርት እንደዛ ደም ሳለቅስ አንድ ጓደኞቼ እንዴት ሆንሽ ለምን ተመለሽ ምን እየተሰማሽ ነው እኮ ያለኝ የለም። ብቻዬን ነው እርር ብዬ የቀረሁት ማለት ነው። እንደውም ቂምም አልያዝኩም። በቅርብ አውርት የድሮ ቪዲዮ አግኝቼ አየሽ ሳሪ ብዬ ላኩላት እንትን አለች። እኔም እኮ አሁን ብቸኝነቴን በጣም ነው የምወደው። ምክንያቱም ማንም እንዲቆምልኝ አልፈልግም። ከአሁን በኋላ ራሴን ወክዬ መናገር እችላለሁ። እርዳታም ስፈልግ ወጥቼ እናገራለሁ። ኢንሻላህ ከዚህ በኋላ እርዳታ የሚባል ካፌ አይወጣም። ያሁኑ ችግር የለም እረዳለሁ፣ ስራዬን ጀምራለሁ። ማንም አያስፈልገኝም። እኔ ጓደኝነቱን አንድ ሰው ካልፈለገ እኔም አልፈልግም። ገብቶሻል? እንደዚህ ተከባብረሽ በርቀት ይሻላል። ጠንቋይ ለሚባለው እኔ እስካላልኩ ድረስ ህዝብ እስካለ ድረስ እኔም ለማኝ እየተባልኩ ነው። አዲስ ነገር እኮ አይደለም። እኔ እንዲህ አይነት ነገር ውስጥ የለሁበትም። ሰው እራሱን ችሎ ለሚሰራው ቪዲዮ ኢክራም ብላኛለች የሚል ከሆነ ቤቱ ክፍት ነው። እኔ ልፈር መጥቼ እስካላልኩ ድረስ ጥፋተኛ መሆንበት ምንም ምክንያት የለም። ስልኬ ተሰብሮ ነበር። አንድ ራይት ነው አይደል የሚያሳይሽ ዋትሳፕ ረጅም ላይ ገብቼ ትርፍ ስልክ ያላችሁ ላኩልኝ፣ ስልኬ ተሰብሯል፣ ፎቶ እልካለሁ፣ እባካችሁ ትርፍ ስልክ ያላችሁ ላኩልኝ ስል ነበር። ላይቭ ላይ የተቀዳ ቪዲዮ ታያለች። እና እኔ ከየት አምጥቼ ነው እንደገና እንትን የምለው? እስቲ ንገሪኝ ሀቡዬ። የእኔ ጥፋት እዚህ ጋር ምንድን ነው? ከመወቀጥ በጓደኞቼ ከመሰደብ አብረን በልተን አብረን ጠጥተን ኢክሩ ወንድ ይባላል እንዴ? ነውር እኮ ነው ይሄ። በጣም ያሳፍራል። ከድሮም አይወዱኝም ማለት እኮ ነው። የሆነ ቀን ነው የሚጠብቁልኝ። ገብቶሻል? ለመሳደብ ቀን ነው የሚጠብቁልኝ ማለት ነው። ያው እንዳለችው የሰደቡሽ 3 ናቸው። መዓዛ፣ ሀይሚና ማን ያላችሁት ጋይስ? ቱቱ ሹር እኔ እዛ ዱባይ ሆኜ ቢሆን አይሰድቡኝም፣ እየሰራው ቢሆን አይሰድቡኝም። አገዝናት ብለው ያወሩት ስላረጉልኝ ነው። ያደረገ ሰው ደግሞ ከልቡ አያወራም። ገብቶሻል? ለጓደኛሽ እኮ ነው ያረግሽው እንድትለወጥ ነው። ምንም አረገችው ምንም። ያቺ ልጅ ተቸግራለች። ከጎኗ እንደመሆን እንዲህ መሳደብ አለብሽ እንዴ? መዓዛ ምን አርጊያትም የደርሼባት። ገብቶሻል? ህዝብ ይፍረድ። አሁንም ማለት ነው እኔ ጥፋተኛ ከሆንኩ። ሳራ እኔ የከፋኝ ደግሞ በሳራ ለምን አላስቆመችም? አቁሙ ያለችበት ቪዲዮ እኔ አልደረሰኝም። ገብቶሻል? እንደዛም ሆኖ ራሱ በቂ አላስፈላጊ ነገር ውስጥ እየገባችሁ ነው። ኢክሩ አውሪያ ፈራሁኝ። ምክንያቱም የሚታየው አክት በጣም ነው የሚያስጠላው። በረኝ ይከፋኛል። ምክንያቱም አሁን ከፍቶኝ ነው ያለሁት ሀቡዬ። ገብቶሻል? ስለሌላው ደግሞ እኔ ይቅርታ አልጠይቅም ሀቡዬ። ምን አድርጌ አሁንም 27,000 ሰው አለ አይደለ? እኔ እዚህ አይነት መዓዛ፣ ሀይሚና ቱቱ ስሜታዊ ሆነው ለሳራ ተደርበው በማያገባቸው ገብተው ስለተ የቹኩ ሳራ ባንቺ አይደለም ህዝቡ በማያውቀው ነገር ገብቶ አቡዬ ቅፋኝል የነገርኩሽ አቡዬ ከኤርፖርት ስመለስ እንዳለቀስኩ ማንም አይዞሽ ያለኝ የለም ከጓደኞቼ። የትኛው እንደሚቀድም እንጠያየቅ። መጀመሪያ ሳራ ጎርፍ ገባባት ወይስ መጀመሪያ አንቺ ከኤርፖርት ተመለሽ? የቱን የቀደመው ቀድሞ የተፈጠረው?
እኔ መሰለኝ ኦልሞስት 2 ወር ነው ምናምን ሊሞላው እኮ ነው። ስለዚህ አንቺ ከኤርፖርት ስትመለሽ ስላልጠየቀችሽ ነው ሱቋ ጎርፍ ሲገባ ያልጠየቅሻት? ሁሉም አልያዝኩም። ምን ያላቅም እንዲህ አይነት ነገር ሀቡ። የሱቋን ጎርፍ መግባት ደግሞ ወላሂ የተቀዳ ቪዲዮ አየው። ጌም ስትጫወት እንደነገርኩሽ ኮኔክሽኔ የለም። ሁለተኛ ስልኬ ተሰብሮ ነበር። ከሞተር ወድቄ ስልኬ ምናምን ተጋግጬ ነበር። አንድ ራይት ነው የሚያሳይሽ ዋትሳፔ። ስልክ ላኩልኝ እባካችሁ፣ ትርፍ ስልክ ያላችሁ እንትን ላይፍ ስገባ ራሱ ብዥ እያለብኝ ነው ብያለሁ። በዚህ እንዴት እኔ እወቀሳለሁ? ስልኬ ተሰብሮ እንደ ጓደኛ ስለምትወድሽ እንጂ አንድ ሰው እኔ አሁን ልጠብቅ የምችለው ከምወደው ሰው ነው። የማልወደው ሰው ገባኝ አልጠይቅም። አሁን አንቺም ስለምትወጃት ይክሩዬ አዳምጪኝማ ማሪ፣ አንቺም ሳሪቲን ስለምትወጃት ጓደኛ ስለሆነች ብዙ ነገር አብራችሁ ስላሳለፋችሁ ሳትጠይቅሽ ከኤርፖርት ከአንዴም 3 አልሳካም ብሎሽ ከኤርፖርት ስትመለሺ እንዴት ሆንሽ አይዞሽ አለማለቷ ያስቀየመሽ አንቺም ሳሪቲን በጣም ስለምትወጃት ነው። ሳሪን ደግሞ የእሷ ሱቅ ጎርፍ ገብቶ ወድቃ እንደ አዲስ ሰፖርት ተደርጋ ስትነሳ እንዴት ሆንሽ ያላልሻት ሳሪቲ የከፋትም ስለምትወድሽ ነው። ገባሽ? ሁለታችሁም ስለምትዋደዱ ነው እንጂ አንድ ሰው የማይወደው ሰው ጠየቀው አልጠየቀው አይገርመውም። ገባሽ? አንድ የማያውቅሽ ሰው ለምን ከኤርፖርት ስመልተ አልተሳካልኝም ስመለስ አልጠይቀኝም ብልሽ አትቀየሚውም። ሳሪ ስለሆነች የተቀየምሻት ስለምትወጃት። ገባሽ? እሷም ደግሞ ስለምትወድሽ ነው። ሱቋ ጎርፍ ሲገባ እንዴት ሆንሽ ስክሪን ሪከርድ አይቻለሁ ላይቭን አላየውም ብለሻል። ስክሪን ሪከርዱን እንዳየሽ ሩጠሽ ሄደሽ ዋትሳፕ ላይ እንዴት ሆንሽ ሳርዬ ተስተካከለልሽ ወይ ሱቅሽ ቆመልሽ ወይ ብለሽ ስላልጠየቅሻት ቅር ያላት እሷም ስለምትወድሽ ነው። የሰው ልጅ የሚጠብቀው ከሚወደው ሰው ነው። ከማይወደው ሰው ምንም ነገር አይጠብቅም። ስለዚህ ስለምትዋደዱ ነው አንቺም ከእሷ የጠበቅሽው እሷም ከአንቺ የጠበቀችው። እናንተ ታርቃችሁ ሴጣንን ማሳፈር አለባችሁ። አልፈልግም እኮ ከዚህ በኋላ የኔን ጓደኝነት አልፈልግም ብላሻለች እኮ። እሷ ካልፈለገች ደግሞ እኔም አልፈልግም። ገብቶሻል? በጣም ያለኔ ገብቶሻል? ላከችልሽ ከመግባቱ በፊት ነው ሳይገባ ከመግባቱ በፊት መሰለኝ። ስለ ቪዛው እኮ አይክሩ ሀቡ ስለ ቪዛው ሙኒትን አገናኝ ብላ ከሙኒት ጋር ያለው ሙኒት ያው ሞር ኤክስፔሪንሱ ስላላት ከሙኒት ጋር ያለውን ነገር አውርተን ይኸውልሽ፣ በስተመጨረሻ እኔ ነኝ ይኸውልሽ። ይህ ሀቡ ቆይ ተመልከች፣ ስሚ የኢድ ለታ ተመልሳ ካላስ ተመለሰች አወራች፣ እሷን አውርታ ምናምን ነገር እንዳልተሳካ መሰለኝ ያወሩት። ከዛ የኢርለታ ምን አልኳት? እኔ ሀቡዬ ሰላም አማነው ኢድ ሙባረክ እንኳን አደረሰሽ። ስሚ ከዛ እሷ ብላለች አየሽው? ያው የረመዳኑ ኢድ ማለት ነው። የረመዳኑ ሀቡ ከ2 ወር በፊት ትናንትና አረፋ ነው። ሰው 2 ወር አላወራችኝም አላልሽም? ከተመለስኩ በኋላ እንዴት ሆንሽ ስትለኝ ከሙኒክ ካገናኘችኝ በኋላ ኤጀንት ይዤ ተመልሻለሁ። ከዛ በኋላ እኮ እኔ 2 ተመልሻለሁ። ላይቭ ላይ ሳለቅስ ነበር። የታለ አሁን እኔ ኢድ ሙባረክ ካልኳት በኋላ ኢክራም ምላከች የተመለስኩት ረመዳን ላይ ነው። 2 የተመለስኩት ከዛ የረመዳን የኢርለታ እኔ እንኳን አደረሰሽ አልኳት። የኢርለታ ከዛ በኋላ እሷም እንኳን አብሮ አደረሰን ካለች በኋላ ቪዲዮ ላከችልን። ቪዲዮ ስትልክልኝ እኔ ምን አልኳት? ወይኔ ጊዜ ብዬ መለስኩላት። ደህናው ጊዜው ጥሩ ጊዜ እንደውም እንጻጻፋለን። እኔ ልኬልሻለሁ አቡ 22 ደቂቃ ምናምን ጀስት በቃ የምናውረውን እንድትለወጥ አንድ ወይስ ላይ እንደሚል ታውቂያለሽ? እኔ እንኳ ከኋላሽ መጥቼ ሀቡ እንደው ስወድሽ ቁጭ ስትይ ዝም ብለሽ አዳምጪ፣ ዝም ብለሽ ብቻ አዳምጪ። እኔ እንኳ ከኋላሽ መጥቼ ስበልጥሽ አይሰማሽም ወይ? አትጎብዥም ወይ? አትጀግኝም ወይ? ኢክሩ ጎብዥ፣ ጀግኝ ለራስሽ። ከእኔ ማሰማት ሀቡ ክፈችው ካልሽኝ ጊዜ ካለሽ እውነት እኔ ላሰማሽ። እውነት እሺ፣ ያው ከፍተዋለሁ እኔ እንትን ስላለኝ ከላይ ክፈችው።
ምናልባት የሆነ ሰው ስም ሜንሽን ከተደረገ በጣም ሶሪ እንዳለችው ይክሩ ላይክ እንዴት ልበልሽ ለእኔ ተቆርቁራ የጠየቀች ነገር አለ። አቡዬ ግን አንቺ ቁጭ ስትይ ወይ ስሚውና የእውነት እንደዚህ አይነት ነገር ነው ወይ ንግግራችሁ? ወይ እኔና እሷ በደንብ ነው እንትን የምንለው። ከፈለግሽ ያው ሜንሽን ሰው ስል እንትን ስለሆነ ማለት ነው ላይክ በፖዘቲቭሊ ነዋል። አዎ ያው ተጠንቀቂ ምናምን ምናምን የምትለው ነገር ስላለ እንትን እንዳያረጋት ከማለት አንጻር ነው። እሱን ወይ እንትን ትዩና ትቆርጪውና አንቺ ሌላውን ነገር እስኪ አንደኛው ስክሪን ሪከርድ ላይ ነው፣ ሁለተኛው ላይ ነው የሰው ሜንሽን ያለው። ለሀቡ ይኸውልሽ እንደዚህ አድርጌ ነው ቪዲዮ ያደረኩት ቀኑን እንድታዩ ከማለት አንጻር ሀቡ ይኸውልሽ እኔ እንደዚህ አላሳየም እኮ ድምፅ የሰው ስም ይሽላል እዛ ላይ ስለሆነ ብዬ ነው ይኸውልሽ። ስለዚህ ምናልባት ጥሩ ስላልሆነ ይቅርታ ይኸው። ግን አንቺ ስሚ ደግሞ አንደኛው ነው ሁለተኛው እኮ አቡዬ የእንትን ነው የልጅቷ ብር እንደላከችል። አንዱ ግን አቡ 22 ምናምን ደቂቃው የኔና የእክሩ በምን አይነት ፍቅር ውስጥ እኔና እሷ እንደምናወራ ጌም ይሻላል ብር መፍሪያት እንደነበር በቃ ያንን ነው። አንቺ ቁጭ ስትይ ስሚ ከዛ ሌላ ነገር የለው ነገር ለምትልፍ አውቃለሁ። አልሰማሽም ወይ ስትመክር እኔ አልሰማሽም ወይ? አሁንም ቢሆን እኮ ለስራው እኔ አልተሳካልኝም እንጂ እኮ ሀቡ ሞክሬያለሁ አይደለ? እኔ ዋሽቻለሁ እንዴ? አልዋሸሁም። ሞክሬ አቃተኝ ለመስራት አግዙኝ ነው ያልኩት። አንድ ቀን ዲስሪስፔክት የሚያደርግ ነገር ተመላልሰንም ተነጋግረንም አላውቅም። ሳራ እኔን ጎርታኛለችም ብዬ አላውቅም። አግዛኛለች ብዬ እንትን አሁን ልክ ሳራ ሱቋ ጎርፍ ሲገባ ስክሪን ሪከርድ ስታይ ለምን ሄደሽ ሳሪቲ እንዴት ሆንሽ ሱቅሽ ተቋቋመልሽ ወይ ብለሽ አልጠይቅሻትም? በዛ ነው ሳሪ ተሰብሯል። በእህቴ ስልክ ነው የምጠቀመው። ስልኬ ተሰብሯል። ሀቡዬ ገብቶሻል? ሲስተር ስትመጣ እጠቀማለሁ። ደግሞ ብዙ ጊዜ ብያለሁ፣ ስልክ ትርፍ ያላችሁ ስጡኝ፣ ላኩልኝ። አሁን እኔ የመግዛት አቅም የለኝም ብያለሁ ሀቡዬ ብዙ ጊዜ። ስለዚህ እናንተ የተቀየማችሁት በዛ ነው። አንቺ ከኤርፖርት ስመጣ አልጠየቀችኝም ላልሽው ኦልሬዲ ለመጠየቋ ማስረጃ ቮይስ አቀረበች። የኢለታ እንኳን አደረሰሽ ብላሽ ኦልሬዲ ለሶስተኛ ጊዜ ከተመለሽ በኋላ ሁለቴ እኮ ተመልሻለሁ ሀቡ። ያንን እኮ ቲክቶክ ላይ በደንብ ከኢድ በኋላ አላየሁም። ይኸውልሽ ሀቡዬ እንትና ታሜ ያስመረቀው ሁለተኛው ወር አካባቢ ነው። የዛን የተላላክ ነው። ያንን ናፊ ፋሽን አጋጣሚ ምርቃቱ ላይ አገኝቻት አውርተናል። ሙኒትም አገኝቻት በምን አይነት ነው መንገድ የምትመጣው ምናምን በሚለው ነገር አውርተናል። ከዛ በኋላ እንደነገርኩሽ አላወራሁኝም፣ ምንም አላልኩኝም። ሀቡ እሷም ሱቄን ስላልጠየቀችኝ እኮ አልከፋኝም። ከዛ በኋላ ምክሆን እንኳን አደረሰሽ ብያታለሁ። ሀቡ ብያታለሁ። እኔ አልከፋኝም። ተረድተሽኛል? ግን ምን መሰለሽ ሀቡ ኢክራም እንዴት ዛሬ መጣች? ላይክ እንዴት ዛሬ እኔ ሰሞኑን ያለው ሁኔታ ሀቡ በአንድም በሌላም ሰበብ እንደውም ምን አልኩሽ አንቺ ሀቡ እኔ ሀቂ እንዲወጥ በተለይ እኔ ሱመያ የምትባል ሴትዮ ቦልኪያታለሁ ሀቡ። በዚህ አይደለም የቦለኳት ይመስለኛል ድሮ ነው። አሁንም ሰው ልኮልኝ ላኩልሽ ድሮ ነው የቦለኳት። እና በጣም እየተዛመተ ሲመጣ ምን አልኩሽ አቡ እኔ ሀቂ ማውጣት ፈልጋለሁኝ ቢኮዝ ኦፍ የቢዝነስ ሰው ምናምን ስለሆንኩ ሳይሆን በቃ እስቲ እንደው ደስ ይበል ከሷ ይስሙ ብዬ ስልሽ አንቺ ችግር የለም ሳሪቲ ስትይ ሀቡዬ የግርግር ይለፍልኝ አላልኩሽም? ይሄ ይለፍልኝ ሳ በቃ አለቀ። ይሄ ነው። ከዛ ውጪ የምርም እኔ ኢክራምን ጎድቻት ከሆነ አሁንም በእሷ ተጠቅሜ ሳንቲቦች የተለያዩ ዋቴቨር የሰው ምስክርም አያስፈልገኝም፣ የቮይስ ምስክርም አያስፈልገኝም። ሀቡ ችግር የለም። ዋናው ቁም ነገር እነሱ ለሚጠይቁት ፐርፐዝ ወይም እነሱ እኔ ላዋሉት አላማ ነፃ መሆኔ ነው። ከዛ ውጭ ሀቡ የሰው ልጅ በህይወት ካለ የዘራ ነው እናጭላለን አይደል? ይሄ ነው። ስለዚህ ጊዜ የሁሉ ነገር ጊዜ ሁሉንም ነገር ያሳያል። እኔ ደግሞ የሚዲያ ሰው ነው ሀቡ። ለምን ተቻችሁ ምና ማለት ምንም ነገር ቢባል ኦልሬዲ ባለቤቷ ባለጉዳይ መታ ሳራ ምንም የበደለችኝ ነገር የለም አይደለ? እሺ አንዴ አሁን ኢክርዬ ተናገሪ፣ ሪከርድ አድርጉ ጋይስ። ሳሪ የበደለችሽ ምንም ነገር ካለ መተት አሰርታብኛለች ብለሽ የምጠረጥሪ ከሆነ ተጠቅማብኛለች ብለሽ የምታስቢ ከሆነ በግልጽ ተናገሪ እና
ይሄ ጉዳይ ለአንድና ለመጨረሻ ጊዜ ይዘጋ። ስራውን ትስራ። ቪዲዮ በኋላ እኮ ቪዲዮ መሰራት እኮ አይቀርም። እኔ እዚህ ነገር ውስጥ የለሁም፣ አይመለከተኝም። አድርጋብኛለች ብዬም አላቅም። ገብቶሻል? ከዚህ በኋላ የሚያነካካንም ነገር የለኝ ይመስለኛል። በዚህ እኔ እየተጣላሁ እየተባላሁ ባለሁበት ሰዓት ኢክራም ለምን ቸገረኛል ብላ ቪዲዮ ሰራች ይመስለኛል። ቸግሮኛልም ልል አልነበረም። እንደ ነገ አረፋ ሊሆን ሲል ገባው ዝም ብዬ ላይ ፈስቲ እንኳን አደረሳችሁ ልበል ምናምን ብዬ ማለት እሷ ላይ ቂም እንዳያዝኩ ቪዲዮን አይቻለሁ። ገብቶሻል? በወሬ የሆነ ሰው እኮ የምሰደብበትን ቪዲዮ ሪፖስት አድርጓል። ማና ሳራ ናት ሲሉ ሳራ ብቻ አይደለችም ጓደኛዬ መዓዛ ናት አይቻለሁ ሲሉ ጸጥ አልኩኝ። ከዛ ቪዲዮ እንዳለ ተለጥፎ ገባው ላይ እነሱ ሙልጭ ከላይ እስከታች ሲሰሩኝ አይተሻል። እሱም ቪዲዮ አየውና ገብቼ እሪ አልኩ፣ አለቀስኩ። በቃ ስላጣሁ ነው የሚናገሩኝ። ሰጠናት። እንደውም የወንዱን አሁን ነው ከአንቺ ጋር ነው የምሰማው። በጣም ያሳፍራል ማለት ነው። እና ምንድነው አዎ እንደዚህ ሲሉ እያለቀስኩ ስቅ እያልኩ እንዴት እንደዚህ ይናገሩኛል። ሳራም ገስት ላይ ነበረች። ተወል አለችም ገስት ላይ ያለች እኮ እረፉ ስትል እኮ ነው ያላየሁም። ትናገር አንድ ቤት ይመረጥ አቡ እሷ ስላላየሽ ነው እንጂ ይህን ነገር እንዳደግም በድጋሚ አቡ እኔም ልኬልሻለሁ ቪዲዮ አቡ እኔ ጓደኞቼን ተው ያልኩት በኢክራም ነገር ብቻ ሳይሆን አቡዬ በሁሉም ነገር ወላ ማአዚ ወላ ቱቱ ወላ ኤኒዋን እንዲናገርልኝ አልፈልግም። እንኳን አቡዬ ግን እኔ ተው ብያለሁ። ገባሽ? ይሄ በርበዝ ሊሆን አይችልም። ባይዘው ወይ ልንገርሽ አቡ፣ ምክንያቱም እኔ ገስት ላይ ሆኜ እንደውም ምን አመጣው መሰለሽ ኦፕሽን እንደውም አልኩኝ ለምን አቡ ቤት አንገባምና በቃች ሀቃችን አይወጣም ምናም ብዬ ስስቅ ምን አሉ መሰለሽ ልጆቹ አዎ ብለው እንደውም አንቺ ስገቢ አቡ ሳሪ አላሉሽም አሉ። እኔ ልጆቹን ብያለሁ ተው ማአዚ በዚህ ነገር ብቻ አይደለም አቡ ይኸው አሁን ማአዚ እንዴት እንደሚናገሯት እኔ አውቀዋለሁ አቡዬ የቲክቶክን ባህሪ ብያለሁ። የምለው ደግሞ ለኢክራም ለምናምን አይደለም እነሱ በምንም አይነት ጉዳይ አትናገሩ እናንተ ስለኔ ሀቡ በምንም አይነት ጉዳይ በማንም ምክንያቱም እኔ ሰው ሳጣ ሲቸግረኝ የሚቆምልኝ ስፈልግ ጥሪ እጠራለሁ። ተረዳሽ ነው? ከዛ ውጭ እኔ በተጨቃጨቁ ቁጥር እነዚህ ልጆች ጥልቅ ብሎ አይችሉትም ብያለሁ። ይሄ ደግሞ እንደ ሂውማኒቲ እኔ የሚሰማኝ ስሜት አለ። እኔ ፌመስ ነኝ፣ ይሰደባለሁ፣ ረገጣለሁ። ባሌ እኔ እዋቴ በራሁን ቅድም ያለችው ባልገዝታ ዋቴ ምንም ነገር እኔ የሚሰብረኝ ነገር የለም አቡ አልሰበርምም። እነዚህ ሰዎች ግን ሀራም ተረዳሽ ብያለሁ። እናንተ እኔ ጠንካራ ነኝ እቋቋመዋለሁ ችለዋለሁ ነው በቃ ኮሜንታተሮች እንገሩሽ እኔ አሏሽ ያው ቪዲዮ አለ እኮ አይደል? ቆይ ኢክራም ስለማታውቅ ላሰማት። እሱን ሌላ ክሽን ይመጫሽ ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አርጋትታ እየሮጠች የምትመጣው ኧረ በጣም ምስኪን ሰው ናት። የዳረች እኔ ለምሳሌ ድራኛለች ጊዜ ማንም ሰው በቃ አለቅ ከሪም በጣም ብዙ ነገር ዋጋ ከፍላለች። ብዙ ነገር ከስራ ጀምሮ እዚህ የሪም ኢቨን እየገባሽ ሪም በጣም ማርያም ሪም እኔ እንጃ እቻቴ ነው ሪምክራሰትኛም ግን ለዛሬ ልሽ አንድ ሰታት ሊኖርብሽ እኮ አልኩሽ። ኧረ እንደዚህ አልከራከርም። አዲ ታስቆማቸው እናንተ ተሰድቤ ሲያምሩ ነው እንዴ ተው የምትይው? እኔ ተሰድቤ ክብሬ ተነርድድ ካረጉኝ በኋላ ታይ እዚህ የሚነካውን ነገር ስትናገር ሳራ አልነበረችም። ምን ያለኝ ቪዲዮ ላይ ብቻዋን ሆና ስክሪን ሪከርደር ያንቺን ፎቶ ለጥፋ ነው ከወንድ እየተሸጋገራችሁ ምናምን ብራችሁ በወንድ ጨርሳችሁ ምናምን አቡ እሷ ስትሳደብ እኔ አልነበርኩም። አቡ እኔ የለውም እኔ ተኝቼ ነበረ። በጣም ነው እንዴ እንትን የምትዩ? እኔ የገባሁት አቡ በኋላ ነው። በኋላ ተኝቼ ስነሳ እንትን ብለው ሳያቸው ኧረ በፈጠራችሁ እናንተ ሰዎች ውጡ። ለምንድን ነው ግን በሉ ምትይን ምናምን ብለው ራሱ ሲጮሁባት አለ ሪከርዱ ላይ እና አንቺን ሲናገሩሽ እነሱ ሳሪ በሌለችበት ነው የተናገሩት። በሌለችበት ደግሞ እንዴት ማስቆም ትችላለች ሳትኖር? እና እነሱ በቃ ጨርሰናል። ሳ
እነሱ ለተናገሩት ነገር ሳሪ ኃላፊነት አትወስድም። አሁን ባለሽበት አንዴ ሪከርድ ኃላፊነት አልወስድም። ለሚናገሯን ነገር እኔ ኃላፊነት አልወስድም። የለሁበትማ፣ አይመለከተኝም። አቡ ችግር የለም። አሁንም እነሱ ቢናገሩም ባይናገሩም አቡዬ ልንገርሽ፣ እኔ ተሰምቶኝ ሳይሆን አድናቂዎች፣ ወዳጆች አይተሻል። አንቺም ራሱ ሳሪ የምትፈልጊው ነገር ካለ ምናምን ብለሽኛል። ጀስት እንደዛ ክሊር እንዲሆንላቸው እንጂ እኔ ኃላፊነት የሚወስድልኝ ሰው ሆኜ ተሸከሙልኝ የምል ሴት አይደለሁም። አቡ በጣም ጠንካራ ነኝ፣ ጎበዝ ነኝ፣ ራሴን ዲፌት ማድረግ እችላለሁ። ስለዚህ አያስጨንቅኝ። ግን ስለዚህ አሁን እኔ ኢክራምን መጠየቅ የምፈልገው ነገር አለ። እነሱ ሪከርድ እንዲያደርጉልኝ ስለምፈልግ ነው። ሪከርድ አድርጉልን ጋይስ። ኢክሩዬ እኔ ለአንቺ መጠየቅ የምፈልገው ነገር በሳራ መተት ተደርጎብኛል ብለሽ ታስቢያለሽ?